ፖሊስ! አረ ከኛ ሰፈር ወንጀል እየተሰራ ነው፣ ቶሎ ድረሱ! ምን እየተከናወነ ነው? አረ ሚስቴ ሰውን ፈጀችው። ሰው ጥራና ያዛ ጣቢያ አይደለም ለስብሰባ ሌላ ቦታ ስለሆንኩኝ ነው። ሁሉንም የጠራዋቸውንም እኮ ውስጥ አስገብታ የፈለገችውን አድርጋ ነው የምታስወጣቸው። እኔ እኮ ሌላ ቦታ ስለሆንኩ ነው። ቆይ ምንድነው የምታደርጋቸው? ሁሉንም የገቡትን እየደፈረች ነው የምታወጣቸው። አስገድዳ ነው ደግሞ የምትደፍራቸው። ምን? አሁኑን መጣ በቁጥጥር ስር አውላታለሁ። ሳጅን ንሰማሱኝ መሳቢያ ውስጥ ኮንዶም አለ ልስጠኝ። እንዴት ነው ያቺ ልጅ ይሻለችህ? እስኪ ምን ብለህ የገጠምኩላት ግጥምህን አንብብልኝ ደግሞ። እኔ አንቺን ስወድሽ አንቺ ወደሽ ሌላ፣ ታክሲውም ሞላ አውቶቡሱም ሞላ። እውቀት ሳይኖራቸው ጀግንነት ሳይኖራቸው ምንም ደግነት ሳይኖራቸው ዝም ብሎ የሚቀደዱ ሰዎች ግን አይገርሙም? እና ምን ያድርጉ ሰው ሲያያቸውና ሲያዳምጣቸው ማለትና ሰው ምን ያድርግ? ከልክ በላይ እይታና ትኩረት አንድን አህያም አንበሳ ነኝ ብሎ እንዲያስብ ሊያደርገው ይችላል። አባቢ እንዲው ዛሬ ባሌ ብታይ ሲያወጣ ሲያወርድ ሳይተኛ ነው ያደረው። እንዲው ምን እንደነካው ሲያወጣ ሲያገባ ታድለሽ ጀግና እንዲው አለ እንጂ እኔው እንዲው እንደ ሰባራ ያተጋድሞ የሚያደር እንዲው ምን አለበት አንድ ጊዜ እንኳን ቢያደርገኝ። ወይ ጉድ ብሶብሽ አይደል እንዴ? አረ እኔ በሐሳብ ሲጨነቅ አደረ ማለቴ ነው። ምን በሐሳብ ነው የኔ ያል በአምሮት ግግብ ያረግሽ? በሐሳብ ነው እንዲያርገሽ የምታመረቀኝ? ምን አስበሽ ኑሮ ነው? አይ ምንም። አይ ሄ ምን ነው ባልሽ እንትኑ ላይ ሰነፈብሽ እንዴ? አረ ምን መስነፍ ብቻ እና ሌላ ምን ችግር አለባችሁ ደግሞ? አረ ተይኝ እባክሽ፣ እንዲያው ብዙ ቢናገሩት ወድ ባዶ ይቀራል ነው ነገሩ። አይ እንግዲህ ተነግሪኝ እንደሆነ ንገሪኝ። እንዲያው ነገርየው ላይም ከመስነፉ በላይ እንትንም ትንሽ እየሆነች መጣች። እንዲያው አሁንማ ይችን እያከለች መጣች እኮ። ትንሽ ሆነብኝ። አረ እባክሽ ተይኝ እናቴ። የኔው ደግሞ ያለቅጥ ጅሙዳ አክሏት ቸግሮኛል። ታድለሽ ምን አለበት ለኔ ባረገው አንቺ። አረ ተይ አንቺ ሴትዮ እንደይወጉ ያርግሽ። እንዴው እንዴት ነው የሚያረግሽ? አረ እባክሽ ተይኝማ እናቴ። ሬሳ ተሸክሜ ያቅፌ እያደርኩኝ እንዴው አንዳንድ ጊዜ ግን እኔ ተለቀብኝ ምን አለበት ፈጣሪ ግን አጣር ቀጠን ቢያደርግልኝ እላለሁ። አንቺ ደግሞ አነሰብኝ ቀጥንብኝ ምን አለበት ፈጣሪ ሆይ ከፍ ብታደርግልኝ ታያለሽ። ቆየ ማናችን ነው ትክክል? ያንቺ ነው ወይስ የኔ? የኔው ነው ትክክል። ሬሳ ተሸክሞ ማደር እንዴው ምን አለበት ይሄን ያክልልኝ። አንዳንድ የእግዚአብሔር ነገሮችን የሚያደርገው ለበጎ ነው። እስኪ ዝም ብለን አሜን ብለን ብንቀበልስ? ሁሉም ነገር የሚደረገው ለበጎ ነው። አንቺማ ቀደሙን ምን ብለሽ ታማረሪው? ነፍስሽን ሲያስጠፋሽ አቅልሽን ሲያስት ነው የምታድሪው። ምናልባት እየደከመውም ሊሆን ይችላል እኮ። አንዳንድ የሥራው አይነትም ይወስነዋል እኮ። ምናልባት የጉልበት ሥራ ከሆነ የሚሰራው ሊደክመው ይችላል። ምክንያቱም ጉልበቱ በሥራ ዝሎ ነው የሚመጣው ጉልበቱ ደክሞ። እውነትሽን እኮ ነው። ቆይ ግን ያንቺ ባል ምን እየሰራ ነው ነገርየው ላይ እሳት የሆነው? ምንም። ቤተሰቦቹ የጥለውልኝ የሞቱት ወርስ አለ። እሱንን እየቆጠበን ነው የምንጠቀመው። የኔው ምናልባት የጎበዘውም ሥራ ስለማይሰራ ቁጭ ብሎ ስለሚውልም እኮ ነው። አረ እባክሽ ተይኝ እናቴ። ሲፈጥረው ጎበዝ ቤት ነው እንጂ አለ ያድርሷ ታች የሚመልስሽ።